በዛሬው ቪዲዮ ከፍተኛ የሆነ እይታ ወይም ቪው የምናገኝባቸውን ሀገራቶችና በእይታ ደረጃ ደግሞ ከፍተኛ የሆነ ክፍያ ልናገኝባቸው የምንችለውን ሀገራቶች እንዲሁም በተጨማሪ ምን አይነት ኮንተንቶችን ብንሰራ ከፍተኛ የሆነ ክፍያ ይከፈለናል የሚሉትን በዛሬው ቪዲዮ እናያለን። አብራችሁን ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ይህ ዩቲዩብ ቲፕ ነው። እንደተለመደው ዛሬም አንድ ቪዲዮ ይዘንላችሁ መጥተናል። በዛሬው ትንሽ ለየት ያለ ቪዲዮ ነው ይዘንላችሁ የመጣነው። ከየት ሀገር ሆነው ነው ሰዎች ቢያዩን ከፍተኛ ክፍያ ልናገኝ የምንችለው የሚለውን እናያለን። አብራችሁን ሁኑ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳይረሳ። ዩቲዩብ ላይ በጣም ከፍተኛ የሆነ እይታ ከምናገኝባቸው ሀገራቶች ውስጥ የተወሰኑትን ልንገራችሁ። ከዛ በፊት ግን እነዚህ ሀገራቶች ቤዝድሊ በእንግሊዘኛ ወይም ደግሞ በራሳቸው ቋንቋ ከሆነ ነው ከፍተኛውን እይታ ሊሰጡን የሚችለው። በእንግሊዘኛ የተሰሩ የዩቲዩብ ቻናሎች ላይ ከፍተኛ እይታ ሊሰጡን የሚችሉት ሀገራቶችን ስናይ የመጀመሪያው እንግዲህ ኢንዲያ ነው። ኢንዲያ ያው እንደሚታወቀው ከፍተኛ የሆነ የህዝብ ብዛት አላት። ስለዚህ ከፍተኛውን የሆነ ዩቲዩብ ላይ ከፍተኛውን የሆነ እይታ እንድናገኝ ከሚረዱና ሀገራቶች ውስጥ አንዷ ኢንዲያ ናት ማለት ነው። ሁለተኛው ኢንዶኔዥያ ናት። ሶስተኛው ብራዚል፣ አራተኛ ፊሊፒን፣ አምስተኛ ናይጄሪያ እና ስድስተኛ የኛው ሀገር ኢትዮጵያ ናት ማለት ነው። እነዚህ ሀገራቶች ከፍተኛውን የሆነ ቪው የምናገኝባቸው ሀገራቶች ናቸው። ነገር ግን በጣም ዝቅተኛውን የሆነ ክፍያ ዩቲዩብ ላይ ልናገኝባቸው የምንችለው ሀገራቶች ደግሞ እነዚህ ናቸው። ለምሳሌ ኢንዲያ ስናይ እንግዲህ 1000 ቪው ከኢንዲያ ሎኬሽኑ ኢንዲያ ሆኖ አንድ ተመልካች የኛን ቪዲዮ ቢያዩ 1000 ሰዎች ማለት ነው ወይም 1000 ቪው ብናገኝ ከኢንዲያ ሎኬሽኑ ኢንዲያ ከሆነ ክፍያችን ሊሆን የሚችለው ከ0.50 ሳንቲም ወይም ከ0.5 ሳንቲም እስከ $2 ድረስ ነው። ከ50 ሳንቲም እስከ $2 ድረስ እናገኝ እንችላለን ማለት ነው። ኢንዶኔዥያ ሎኬሽኑ ደግሞ የሚያዩን ሰዎች ሎኬሽናቸው ኢንዶኔዥያ ቢሆን ከ40 ሳንቲም እስከ $1.50 $1.50 ድረስ ልናገኝ እንችላለን። ብራዚል ቢሆን ሎኬሽናቸው አሁን ቪዲዮአችንን የሚያዩ ሰዎች ብራዚል ቢሆኑና 1000 ሰዎች ቢያዩን በ1000 ቪው ከ60 ሳንቲም እስከ $2.50 ወይ $2.5 ማለት ነው። እሱን ልናገኝ እንችላለን። ከፊሊፒኖች ቢሆን እንግዲህ ከ50 ሳንቲም እስከ $2 ድረስ ልናገኝ እንችላለን። ናይጄሪያ ከሆነ ከ30 ሳንቲም እስከ $1.50 ድረስ ሊሆን ይችላል። $1.50 ድረስ ሊሆን ይችላል። ከኢትዮጵያ ከሆነ ደግሞ ከ20 ሳንቲም ጀምሮ እስከ $1 ድረስ ልናገኝ እንችላለን ማለት ነው። እንግዲህ ከኢትዮጵያ ሆኖ የሚታይልን ከሆነ ቪዲዮአችን ብዙ ጊዜ ማስታወቂያ ስለማይለቀቅ ከ20 ሳንቲም እስከ $1 ድረስ ነው ልናገኝ የምንችለው። ይህም ሪል ነው ማገኘው ማለት ነው። በጣም ማስታወቂያዎች የመለቀቅ እንትናቸው በጣም አናሳ ስለሆነ በጣም ሎው ሲፒኤም ነው ያለው ማለት ነው። እንግዲህ እነዚህ ቶፕ የሚባሉት እነማን ናቸው? ከፍተኛ የሆነ ክፍያ ልናገኝባቸው የምንችለው አገራቶች እነማን ናቸው የሚለውን እስቲ እንግዲህ ከ1000 ቪው ፐር 1000 ቪው ነው እንግዲህ እያወራን ያለ ነው። ስለዚህ ፐር 1000 ቪው ሃይ የሆነ ሲፒኤም ያላቸው አገራቶች የመጀመሪያውን ደረጃ እንግዲህ ከያዙት ሀገራቶች ቶፕ የሚባሉት የመጀመሪያ እንግዲህ ዩኤስኤን ብናይ ከ$5 እስከ $50 ድረስ አድቨርታይዘሮች ይከፍላሉ። ከ$5 እስከ $50 ድረስ ከ5 እስከ 50 እንግዲህ ከኢትዮጵያ ጋር ያለው ልዩነት በደንብ ይሁት። ካናዳ እናያዘን። በሁለተኛ ካናዳን ስናይ ከ$4 እስከ $20 ድረስ የመክፈል አቅም አላቸው ማለት ነው። እንግዲህ ከእይታችን የሚያዩ ሰዎች 1000 ሰዎቹ 1000 ቪውዎች ከካናዳ ቢሆኑ እንግዲህ አስቡ ከ$4 እስከ $20 በአንድ ቪዲዮ ማግኘት ፕሮባብሊ ይኖርናል ማለት ነው። ከዩኬ ቢሆን ዩናይትድ ኪንግደም ወይም ኢንግላንድ ቢሆን ማለት ነው ከ$4 እስከ $25 ድረስ የማግኘት
አድቫንቴጅ አለን ማለት ነው። የማግኘት ቻንስ ይኖረናል ማለት ነው። $4 እስከ $25 የማግኘት ቻንስ ይኖረናል። የሚያዩን ሰዎች ኖርማሊ የሚያዩን ሰዎች ከየት ከሆኑ ከኢንግላንድ ከዩኬ ከሆኑ ማለት ነው። ከአውስትራሊያ ከሆኑ ደግሞ $5 እስከ $20፣ ከጀርመን ከሆኑ ደግሞ $4 እስከ $15፣ ከኖርዌይ ከሆኑ ደግሞ $5 እስከ $18 ድረስ የማግኘት ቻንስ ይኖረናል ማለት ነው። እነዚህ እንግዲህ ሀይ የሆነ ሲፒኤም ያላቸው አገራቶች ናቸው። በአንድ ሺህ ቪው ይህን ያክል ዶላሮችን ልናገኝ እንችላለን። እንግዲህ ከአሜሪካ ከሆነ አስቡ ከ5 እስከ $50 ድረስ የምናገኝበት አድቫንቴጆች ይኖራሉ ማለት ነው። እንግዲህ እዚህ ጋር ስናይ ከፍተኛ የሆነው እንግዲህ አሜሪካ ነው። እስካሁን ካየናቸው ውስጥ በጣም ዝቅተኛውን ክፍያ ዩቲዩብ የሚከፍለን ለኢትዮጵያን ነው ማለት ነው። ከ20 ሳንቲም እስከ $1 ነው በአንድ ሺህ ቪው፣ ከ20 ሳንቲም እስከ $1። ይሄ ማለት መሰላችሁ በቪፒኤን የምናይ ከሆነ ነገራቶቹ ይቀየራሉ። ለምሳሌ ቪፒኤናችንን ሎኬሽኑ ዩኤስኤ አድርገን አንድ ቪዲዮ የምናይለት ከሆነ ያን ሰውዬ ከዩኤስኤ ወር ከካናዳ ወር ከኢንግላንድ ሊሆንለት ነው ማለት ነው ሎኬሽኑ። ክፍያው በዛው ልክ ይጨምራል ማለት ነው። ጀስት ግን ዝም ብለን ዳታ ገዝተን ዝም ብለን ኖርማሊ ዳታውን የምንጠቀም ከሆነ ግን ከኛ አብታችሁ ከሆነ ዩቲዩብ ላይ ብዙ ማስታወቂያዎች አይኖሩም። ያ ማለት ለዛ ቪዲዮ የምናበረክተው ወይም የሚከፈለው ክፍያ የለም ማለት ነው። ምክንያቱም ምንም አይነት ማስታወቂያዎች ስለማይለቀቁ ለኛ ሀገር ተብለው የሚዘጋጁ ማስታወቂያዎች ብዙ ስለሌሉ ማለት ነው። ስለዚህ ፕሮባብሊ አንዳንድ ማስታወቂያዎች ቢኖሩ ከ0.2 ወይም ከ20 ሳንቲም እስከ $1 ድረስ ማክሲመም የኢትዮጵያ ሕዝብ ባየው ልክ ለአንድ ቪዲዮ ይከፍላል ማለት ነው። ለ1000 ሰዎች በአንድ ሺህ ሰው አንድ ቪዲዮ በ1000 ሰው ያገኛል ማለት ነው። ስለዚህ ዝቅተኛውን ክፍያ የሚከፈለው ኢትዮጵያ ውስጥ ነው ማለት ነው። የዛሬው ፕሮግራም ይህን ይመስል ነበር። በቀጣይ በአዲስ የዩቲዩብ ቲፕስ እንገናኛለን። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይነሳ፣ ለጓደኞቻችሁ ሼር በማድረግም ተባበሩኝ። እስከዛው ድረስ ግን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።